ዓለም ከስልጣኔ በፊት ምን ትመስላለች? እስቲ አንድ አይንህን ጨፍነውና ዓለም ከ3000 ወይ 4000 ዓመት በፊት ምን እንደምትመስለው አስቡ። ምንም ስልጣኔ የተባለ ነገር የለም። ዓለም በእንስሳቶች ተሟልታለች። የምትተዳደረውም በእውቀትና በሕግ ሳይሆን በሰይፍና በጉራዴ ብቻ ነው። ጉልበተኞችና ጥጋበኞች እንደፈለጉ ይመሯታል። ምስኪንና አቅመ ደካማ ሰዎች ቦታ የላቸው። ያኔ ኑሮ በጣም ውድ ነው፣ ጭንቅ ነው። ምክንያቱም እርሻና ስራ የተባለ ነገር የለም። ዓለም በወባና በከባድ የእርስ በርስ ጦርነት ተሟልታለች። ትንሽ ከቤት ስትወጣ ሽፍቶችና ዘራፊዎች ብቻ ነው የምታየው። ያኔም ሰዎች የሚያምኑት በአላህ ሳይሆን በአሊያዎችና በሰነሞች በድንጋዮች ብቻ ነው። እስቲ ይህን ነገር በአእምሮች አምጣና አስቡ። ነገር ግን ይሄ ሁሉ ጭንቅና የሁሉ ችግር የዓለምን ትልቅ ኤምፓየር ከማቋቋም አላገዳቸውም። ያኔ ዓለም በሁለት ቦታ ብቻ ነው ተከፍላ የምትታወቀው። ማለትም የዛሬው አፍሪካ፣ ኤሽያ፣ አሜሪካ የተባለ የተለያዩ ቦታዎች የሉም። ዓለም በሁለት ቦታ ብቻ ተከፍላ ነው የምትታወቀው። አንደኛው ሀብታም ምስራቆችና ሁለተኛ ደግሞ ደሃ ምዕራቦች ማለት ነው። ምክንያቱም ምዕራባውያን በጣም ደሃና ችግርተኞች ነበሩ። ምስራቆች ደግሞ በጣም ትልቅ ሀብትና ትልቅ ስልጣን አላቸው። ከዛ በፊትም ተገኝቶና የማይታወቅ ስልጣንና ትልቅ ኤምፓየር እዛ አካባቢ ነበር። ከህንድ ተነስቶ እስከ ኢጅፕት እንደሁም እስከ ግሪክ ድረስም ይደርሳል ይባላል ማለት ነው። እሷም የፋርስዮች ኤምፓየር እና የዓለምን ግማሽ ምድር ስታስተዳድር የነበረ ኤምፓየር ነበረ ማለት ነው። ነገር ግን ስለ ኤምፓየሩ ከመናገሬና ስለዚህ ታሪክ ከመናገሬ በፊት ይሄን አካውንት ፎሎ ማድረግን ቼክ አድርገው። ምክንያቱም ይሄ ታሪክ ተከታታይ ስለሆነ እንዳያመልጥህ ብዬ ነው። ላይክም አድርጎ ብርታት ይሆነኛል። እንግዲህ ጊዜው ኢሳ ወይ ደግሞ ኢየሱስ ከመወለዱ በፊት 550 ዓመት በፊት ምናምን ተብሎ ይገመታል። እንግዲህ ግምት ነው እንጂ ትክክለኛ ታሪኩ የሚያውቅ ሰው የለም። ግምቱ ከ550 ዓመት ምናምን በፊት እንደነበረ ይነገራል። ያኔ ነው እንግዲህ ከፋርስዮች አንድ ሰው ይወጣል። እንግዲህ ሀብት እንደነበረና ትንሽ ስልጣን እንደነበረም ነግራቸው ነበር። ይሄ ሰውዬው ይሄን ስልጣንና ይሄን ሀብት እያየ ያደገ ልጅ የፋርስዮችንን መበታተንን አይቶ የዓለምን ካርታ ለዘላለም መቀየር ይፈልጋል። የዓለምን ካርታ ለመቀየርና የዓለምን ኤምፓየር ለማቋቋም ደግሞ የሚያስፈልገው መጀመሪያው የፋርስዮችን ጎሳዎች አንድ ማድረግ ነው። ስለዚህ የፋርስዮችን ጎሳ አንድ አድርጎ የፋርስዮችን ስልጣን ያቋቁማል ማለት ነው። ይሄን ካቋቋመ በኋላ ወደ ዓለም ሊያልፍ ነው ማለት ነው ሰውየው። ይሄ ሰውየውም ኩርሽ ይባላል። እንግዲህ ኩርሽ ፋርስዮችን አንድ አድርጎ የፋርስዮችን ስልጣን አቋቁሞ ከዛ ወደ ዓለም አልፎ ለመጀመሪያ ጊዜ እዚች ምድር ላይ የተገኘ ኤምፓየር እና ኤምፓየር ያቋቋመ ሰውዬ ተብሎ የተመዘገበ